ያው ወደ ሆስፒታል ገብቶ ሆስፒታል ይገኛል። እንግዲህ ሁላችሁም እንግዲህ በጸሎት ከጎኑ እንድትሆኑ እንጠይቃለን ማለት ነው። ተወዳጁ ኮሜዲያን ፍልፍሉ ወይም በሙሉ ስሙ በረከት በቀለ በድንገተኛ ህመም ሆስፒታል መግባቱ ተሰምቷል። በተለያዩ የኮሜዲ ስራዎቹ ተወዳጅነትና ተቀባይነትን ያገኘው ፍልፍሉ በኢትዮጵያ የኮሜዲ ኢንዱስትሪ ላይ የራሱን ትልቅ አሻራ ያሳረፈ ሲሆን በተለይ ደግሞ ከቅርብ ጊዜ ወዲህ በአባይ ቲቪ ወይም በአባይ ቴሌቪዥን እየተላለፈ በሚገኘው ብዙዎች በሚከታተሉት ዋሸው እንዴ በተባለው የመዝናኛ ፕሮግራም ላይ ከነ ጥላሁን እልፍነህ ከነ ደምሴ ዋኑስ ጋር በመሆን የፕሮግራሙ ድምቀትና አይከን መሆን ችሏል። ታዲያ ዛሬ ከሰዓታት በፊት እንደተሰማው መረጃ ኮሜዲያን ፍልፍሉ ወይም በረከት በቀለ በድንገተኛ ህመም ሆስፒታል መግባቱን ጓደኞቹ በግልጽ አረጋግጠዋል። ይህም ድንገተኛ ህመም የተፈጠረው የበዓል ፕሮግራምን ለማቅረብ ወደ ስቱዲዮ ያቀናው ፍልፍሉ ነገር ግን ይህን ፕሮግራም ለመስራት ከህመሙ ጋር እየታገለ ከአልጋ ላይ ተነስቶ ነበር ፕሮግራሙን ለመቀረጽ እየተገኘው። ነገር ግን ባልታሰበ ሁኔታ በድንገት ራሱን መቆጣጠርና ህመሙም ከባድ በመሆኑ በፍጥነት ወደ ሆስፒታል እየተወሰደ ሲሆን በዚህም ፕሮግራሙን ለማቋረጥ እየተገደዱ ሲሆን በቃ ህይወቱ ነው ኮሜዲ ለሱና ያስደነግጣል። እንደዛ የሆነ ሰው በጤና እክል ምክንያት ከመሃላችን ሲጎድልና የቅርብ ጓደኞቹ እንደተናገሩት ህመሙ ትንሽ ቆየት ያለና ከህመሙ ጋር እየታገለ ህመሙን በሳቅ ሸፍኖ ጥርሱን ነክሶ እየሰራ ቢቆይም ነገር ግን አሁን ትንሽ ከባድ ስለሆነበት ሆስፒታል ሊገባ ተገዷል ብለዋል። አሁን ስላለበት የጤና ሁኔታ ለማጣራት እንደሞከር ነው ሐኪሞች እንግዲህ የተለያዩ ህክምናን እያደረጉለት የሚገኙ ሲሆን አሁንም ግን ትልቅ ክትትል እንደሚያስፈልገው ተገልጿል። ፈጣሪም ደግሞ ረድቶት እንግዲህ ከህመሙ አገግሞ በሙሉ ጤንነት እንደምንመለከተው እናምናለን። የስራ ባልደረቦቹም መላው ህዝብ ይህንን የኮሜዲ ዘርፍ ፈርጥ የሆነውን ኮሜዲያን ፍልፍሉን በሙሉ ጤንነት ይመለስ ዘንድ በጸሎት እንዲያስቡት ተማጽነዋል። ጓደኛው የሆነው ጥላሁን እልፍነህ እንደተናገረው ፍልፍሉ ህመሙን ደብቆ ለማንም ሳያሳይ ስራውን እየሰራ እንደነበረ ገልጾ አሁን ግን የግድ ሆስፒታል የሚያስገባው ጉዳይ እንደገጠመው ተናግሯል። ጋዜጠኛ ራኬብ አለማየሁ ደግሞ ለፍልፍሉ ያላትን ፍቅርና አክብሮት ገልጻ አሁን ካጋጠመው ህመም ፈጣሪ እንዲምረውና ወደ ቀደመ ስራው እንዲመለስ ህዝቡም በጸሎት እንዲያስበው ጠይቃለች። የ47 ዓመት ጎልማሳ የሆነው ተወዳጁ ኮሜዲያን ፍልፍሉ በ1971 ዓመተ ምህረት በአዲስ አበባ ከዝቅተኛ የኑሮ ደረጃ ካላቸው ቤተሰቦች የተገኘ ሲሆን ሆኖም ግን ከእናትና አባቱ ይልቅ ፍልፍሉ እስከ እውቀት እንግዲህ እድሜውን ያሳለፈው እጅግ ከሚወዳትና አውርቶ የማይጠግባት በተደጋጋሚ ስሟን ሲጠራ የምናየው አሳዳጊውና ተንከባካቢው የነበረችው አያቱ ናት። ለፍልፍሉ ወደ ኮሜዲ ህይወት መግባት ግን ምክንያት እንደሆኑ ፍልፍሉ በተደጋጋሚ ይናገራል። አያቱ እጅግ ቀልድ አዋቂ እንደነበረች ፍልፍሉ የሚመሰክር ሲሆን በተለያዩ አጋጣሚዎች ከሷ በሚያያቸው ሁኔታዎች ወደ ቀልዱ ዓለም የተቀላቀለው ፍልፍሉ የማንንም ቀልድ ለማስመሰል ሳይሞክር የራሱን ቀልድ ይዞ በመምጣት በዘጠናዎቹ መጨረሻ የተለያዩ አጫጭር ቪዲዮዎችን መስራት ጀመረ። ሆኖም ግን በሰዓቱ በርካታ ተወዳጅ ኮሜዲያኖች የነበሩበት ጊዜ ስለነበረ እንደ ፍልፍሉ ጀማሪ ኮሜዲያኖች በሰው ዘንድ ተቀባይነት ማግኘት አስቸጋሪ ነበርና ነገር ግን ተስፋ ባለመቁረጥ የተለያዩ ስራዎችን እየሰራ ቆየ። ጥበብ ተስፋ ለማይቆርጥባት ተስፋ ትለግሳለች እንደሚሉት የጥበብ ሰዎች ከብዙ ልፋትና ትጋት በኋላ የፍልፍሉ ወዳጅ አድናቂዎች ቁጥር እየበዛ መጣ። ይህንን ያስተዋለው ፍልፍሉ እንግዲህ ከቤት ወጥቶ ቤት ተከራይቶ መኖር እንዳለበት ወሰነ። ከዚህ በኋላ የልጅነት ህይወት የለም፣ ወጣትነቴን በስራ ማሳለፍ አለብኝ በሚል እንግዲህ ራሱን ህይወት ለመቀየር ብዙ እርምጃን ተራምዷል። በነገራችን ላይ ፍልፍሉ እንደሚናገረው ብዙዎች ስስቅ ስጫወት ያዩኛል፣ ነገር ግን ብዙ ያለቀስኩባቸው ያነባውባቸው በሬን ዘግቼ ተስፋ የቆረጥኩባቸው ጊዜያትን አሳልፌ ያውቃለሁ የሚለው ፍልፍሉ ከዚህ ጋር ተያይዞ ደግሞ የፍቅር ህይወቱን በተመለከተ ተደጋጋሚ ፍቅር ይዞኛል ነገር ግን ፍቅረኛ ይዤ አላቅም እያለ በቀልድ መልክ ስለ ራሱ ህይወት የሚናገረው ፍልፍሉ ወደ ትዳር ዓለም የገባው ግን በ2012 ዓመተ ምህረት ሲሆን ምንም አይነት ሰርግም ሆነ የሽምግልና ስርዓት አላካሄድም ነበር። ምክንያቱን ሲጠየቅ ብዙም የሰርግ ደጋፊ እንዳሉና ለሰርግ በሚያወጣው ወጪ የተለያዩ ስራዎችን ቢሰራበት
ቢደረግለት በጣም የተሻለ እንደሚሆን ይናገራል። ፍልፍሉ በማህበራዊ ህይወቱ ላይ በተመለከተ እንግዲህ ለቅሶ ቦታ መገኘት ጭምር አንዳንዴ እንደሚያስፈራው፣ ምክንያቱም የምናዝን አይመስላቸውም። ኮሜዲያን ስንባል ሁሌ የምንስቅ ይመስላቸዋልና የተለያዩ ማህበራዊ ስራዎችን የምታደርግልኝ ባለቤት ናት እያለ በተደጋጋሚ ተናግሯል። ከ20 ዓመታት በላይ በኮሜዲ ዘርፍ ያሳለፈው ፍልፍሉ አሁን ላይ ኢትዮጵያ ውስጥ ካሉ ተወዳጅ ኮሜዲያን መካከል አንዱ መሆን ይችላል። በዚህም ስራው በተለያዩ ኢትዮጵያ ውስጥ ቀረው የሚባል ከተማ የለም እስከሚባል ድረስ በመላው ኢትዮጵያ ክፍሎች ዞሯል። ከዚህም ባለፈ ደግሞ ከሀገር ውጪ አሜሪካ ጭምር ሄዶ የኮሜዲ ስራውን ያቀረበ ብዙ ታዋቂ ሰዎች ወደ ሀገር አሜሪካ ከሄዱ በኋላ በዛው ይጠፋሉ። ነገር ግን ፍልፍሉ ይህንን ማድረግ አልፈልግም፣ ከሀገሬ የሚበልጥብኝ የለም፣ በሀገሬ ላይ ነው ስራዎችን መስራት የምፈልገው ብሎ ወደ ሀገሩ መመለሱ ለብዙዎች ግርምትን ፈጥሮ ነበረ። አሁን ላይ ፍልፍሉ እንግዲህ የተለያዩ ስራዎችን እየሰራ ይገኛል። በተለይ በመግቢያችን ላይ እንዳልናችሁ ዋሸው እንዴ በተባለው ፕሮግራም ላይ ድንቅ ብቃቱን እያሳየና የፕሮግራሙ ድምቀት መሆን ችሏል። ነገር ግን እንደነገርናችሁ እንግዲህ ፍልፍሉ ባጋጠመው ድንገተኛ ህመም ሆስፒታል ገብቶ ሕክምና እየተደረገለት ይገኛል። ፈጣሪም ደግሞ ጨርሶ እንደሚምረውና በሙሉ ጤንነት የቀደመ ስራውን እንደውም ከቀደመው ባለፈ በሙሉ ሞራል ወደ ስራው ይመለሳል ብለን እናስባለን። በዚህም በጸሎት እናስበዋለን። እንግዲህ ውድ የሁሉ አዲስ ሚዲያ ቤተሰቦች አንዳንዴ ሰዎች በተለይ እነዚህ በአርት ኢንዱስትሪ ላይ ያሉ ሲስቁ፣ ሲጫወቱ፣ ከሰዎች ጋር ሲዝናኑ ስናያቸው ሁሌም ደስተኛ በውስጣቸው ችግር የሌለ ይመስላል። ነገር ግን ሁሉም ሰው የየራሱ ያልተናገረው ከባድ ችግር አለና ፍልፍሉም እንደሰማነው ህመሙን እየታገለ ነበረ በስራው ላይ ሲገኝ የነበረው። ነገር ግን አሁን እንግዲህ ከባድ ስለሆነበት ነው ሆስፒታል ሊያስገባው የቻለው። ስለዚህ አንዳንዴ የአርት ኢንዱስትሪ ብዙ ዋጋን የሚያስከፍል ሰዎችን ለማዝናናት ምን ያህል ርቀት መሄድ እንደሚችሉ ያሳዩበት ነው ማለት እንችላለን። ለማንኛውም ግን ለፍልፍሉ ሙሉ ጤንነትን እንመኛለን። በዚህ ሳምንትም በእርግጠኝነት ከህመሙ አገግሞ በሙሉ ጤንነት እንደሚመለስ ተስፋችን ነው። እናንተም እንግዲህ ሀሳባችሁን ለፍልፍሉ መልካም ምኞታችሁን ግለጹለት። በዛሬ ፕሮግራማችን ኮሜዲያን ፍልፍሉ ትንሽ ህመም አጋጥሞት ሆስፒታል መግባቱን አስመልክቶ እንደዚሁም ስለተወዳጁ ኮሜዲያን ፍልፍሉ ብታውቁት ያልነውን ጥቂት መረጃ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁ ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። የምንለቃቸውን ቪዲዮስ ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ ያደረጋችሁ ቤተሰቡን እያለን በቀጣይ በሌላ መረጃ እስከምንገናኝ በያላችሁበት የዓለም ጥግ ሁሉ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።